ላይፍ ስትሬንጅሊ ቢዩቲፉል ትመስለኛለች። ስንወለድና ከእናታችን ማህፀን ጨቅላ ሆነን ስንወጣ ምንም አይነት ታሪክ ያለው ሰው አልነበርንም። ምንም የምናስታውሰው ነገር የለም። ምንም አይነት ታሪክ አልጻፍንም። ሰደንሊ ግን at the end of the day ይችን ምድር ደግሞ በሞት ተሰናብተን ልንወጣ ስንል ሳምባዲ ሆነናል። የሆነ ታሪክ ያለው ከሆኑ ሰዎች ጋር መልካም የሚባል አይነት ትዝታን የተጋራን፣ ከሆኑ ሰዎች ጋር ደግሞ መጥፎ የሚባል አይነት ትዝታ ጥለን ያለፍን ሰዎች እንሆናለን። እና እንደ ሰው አንድ ግለሰብ ብንሆንም ለተለያዩ ሰዎች የምንሰጠው መልክና ለተለያዩ ሰዎች የምንፈጥረው ትርጉም ግን የተለያየ ይሆናል። ለአንዳንድ ሰዎች እጅግ በጣም መልካም የሚባል ሰው እንደነበርን ሊታወስና ሊተረክ ይችላል። አንዳንድ ሰዎች ደግሞ እጅግ በጣም ክፉ የሚባል ጨካኝ የሚባል ሰው እንደነበርን ሊያስታውሱና ሊተርኩ ይችላሉ። በመሞታችን የሚያዝኑ ሰዎች እንዳሉ ሁሉ አውጥተውም ባይናገሩ በመሞታችን ደስታ የሚሰማቸው ሰዎች ሊኖሩ ይችላሉ። እናም ህይወት ምንም አይነት ታሪክ ከሌለው ጨቅላ ህፃንነት ተነስተን እስከ ውስብስብ ታሪክ ወዳለው ሽማግሌነትና ግለሰብነት የምንቀየርበት መንገድ ስትሬንጅሊ ቢዩቲፉል ያደርገዋል። አይ ቲንክ ሰለሞን ደሬሳ ይመስለኛል እናቴ ንጹህ ብራና ወለደች፣ ምንም ታሪክ ያልተጻፈበት። እና በመኖር ሂደትና በተለያየ ኤክስፒሪየንስ ውስጥ ግን እዛ ብራና ላይ ብዙ አይነት ታሪክ ይጻፋል እና አንዳንዱ ታሪክ መጻፍ ማንፈልገውም ወይም ደግሞ በእኛ ላይ ሀፕን እንዲያደርግና ኤክስፒሪየንስ ማድረግ ማንፈልጋቸውም ነገሮች ሊፈጠሩብን ይችላሉ። ግን ስቲል ተጽፏል። ብንሰርዘውም ብራናው ላይ አለ፣ ብናጠፋውም ዳናውን አይተውም በሆነ መንገድ ሼፕ አድርጎን ያልፋል ማለት ነውና እኛም እንደ ግለሰብ በሰዎች ላይ ጥለን የምናልፈው ተጽዕኖና ትዝታ ቀላል የሚባል አይደለም። ሰዎችን ጥሩም በሚባል ኦር መጥፎም በሚባል አይነት መንገድ ተች አድርገናቸው ወይም ደግሞ ሼፕ አድርገናቸው ለውጠናቸው ልናልፍ እንችላለን።